ሰላም ሰላም የቲክቶክ ቤተሰቦች ዛሬ ማሳያችሁ የበስቡሳ አሰራር ነው። የሚያስፈልገን ሮዝ ዋተር፣ ሳሞሪ፣ እርጎ፣ ደርቆ የተፈቀፈቀ ኮኮናት፣ ስኳር፣ ዘይት፣ ቤኪንግ ፓውደር፣ ቫኒላ እና 3 እንቁላል አለን ማለት ነው። ሮዝ ዋተርን ስንጠቀ 1 ማንኪያ እንጠቀማለን ማለት ነው። እንዲሁም 1 ሳሞሪን ከወሰድን 1 ኩባያ ከሆነ እርጎም ኮኮናቱም ስኳሩም እንዲሁም ዘይቱ ተመሳሳይ ሳይዝ ሊኖራቸው ይገባል ማለት ነው። ወደ ቀጣይ ፓርት እንሄዳለን። ወደ ቀጣዩ ፓርት ስንመጣ አንድ ማንኪያ ቤኪንግ ፓውደር፣ 1 ማንኪያ ቫኒላ፣ 1 ማንኪያ ሮዝ ዋተር እንዲሁም ስኳሩን ጨምረን እንቀላቅለዋለን ማለት ነው። ከዛ በመቀጠል እንቁላሉ በደንብ አድርገን ከመታነው በኋላ ዘይት፣ እርጎ፣ ኮኮናት እንዲሁም ሳሞሌናችንን እንጨምራለን ማለት ነው። አሁንም በተመሳሳይ ሁኔታ በደንብ አድርገን እንመታዋለን ማለት ነው፣ ወይም እናቀላቅለዋለን። በደንብ አድርገን እንደዚህ ካዋሃድነው በኋላ ቀጥሎ ወደምንጋግርበት እቃ እንገለብጠዋለን ማለት ነው። በመቀጠል የምንጋግርበት እቃ ላይ ዘይት እንታባለን፣ እንዳይዝብን እንጋባዋለን ማለት ነው። በደንብ እንደዚህ አድርገን ከቀባነው በኋላ የተዘጋጀውን ሊጥ እንገለብጣለን ማለት ነው። እንደዚህ አማራ ሆኖልናል። በመቀጠል ወደ ኦቨናችን እናስገባለን። ኦቨን ውስጥ ስናስገባ እንደየ ኦቨናችን ኃይል እኔ የማስገባው በ150 የታችኛው ፓርት ለ30 ደቂቃ አስገባውና በመቀጠል ከ30 ደቂቃ በኋላ መቅላት ሲጀምር ጎኑ የላይኛውን አበራለሁ ለ15 ደቂቃ ማለት ነው። በጠቅላላ የሚፈጅብኝ ሰዓት 45 ደቂቃ ነው።